ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ የምናየው ስለ ኦፕን ሃይ ሎ ክሎዝ ኤንድ ደግሞ ኦፕን ሎ ሃይ ክሎዝ የምንላቸውን ሀሳቦች ናቸው። ያው ጀስት ስታዩት አብሪቬሽኑን ያው ትንሽ ኮምፕሊኬትድ የሆነ ነገር ይመስላችኋል፣ ስፔሻሊ አይሲቲ ላይ እንግዲህ የመጀመሪያችሁ ከሆነ ማለት ነው። ነገር ግን በጣም ሲምፕል የሆነ ነገር ነው እንዳልኳችሁ። ጀስት ሌላ ምንም ነገር የለውም። ኦፕን ሃይ ሎ ክሎዝ ማለት ምን አይነት ካንድል ነው መሰላችሁ? ጀስት ኦፕን ፕራይስ ይከፈታል፣ ዴን ሃይ ሰራ ኦኬ ዴን ሎው ሰራ ዴን ያው ሎው ክሎዝ ነው ያለው ማለት ነው። which is ስለዚህ ቤዚካሊ a bearish candle ነው ማለት ነው አይደል? ስለዚህ ሃይ ሲሰራ ኦፕን ብሎ ሃይ ሲሰራ እዚህ ጋር ሻዶ ትኖረዋለች ኦኬ ዴን ሎው ሲሰራ ደግሞ እዚህ ጋር ሻዶ ወደታች ትኖረዋለች ማለት ነው። ስለዚህ which is just basically a bearish candle ማለት ሌላ ምንም ነገር የለውም። ስለዚህ this is just a bearish candle. this is just a bearish candle. so open high low close የምንለው ይሄ ነው። so just እንደዚህ የተባለበት ምክንያትና so far ካየናቸው ነገሮች ጋር ምን አይነት ነገሮች ይኖሩታል እና ደግሞ እንዴት ይሄንን ካንድል መጠቀም እንችላለን የሚሉትን ነገሮች እናያለን። ነገር ግን it's just a bearish candle open high low close ስንል በቃ open this is the high this is the low then close አደረገ ማለት ነው። የዚህ ተቃራኒ ሲሆን ደግሞ open low high close ሲሆን እንዴት ነው? ፕራይስ እዚህ ጋር ይከፍታል ኦኬ low ሰራ ኦኬ then ፕራይስ ተመልሶ high ሰራ then probably የሆነ ቦታ ላይ close አደረገ እንደማለት ነው። ስለዚህ low ሲሰራ እዚህ ጋር we have the shadow here ይሄ ደግሞ bullish candle ነው ማለት ነው ኦኬ ስለዚህ እዚህ ጋርም ደግሞ we have the shadow here እዚህ እቺኛዋ ደግሞ ምንድናት? it's a bullish candle ማለት ነው። በቃ that's it። ስለዚህ open ይሄውና low high close ማለት ነው። that's it። so አሁን ይሄንን እንዴት ነው የምንጠቀመው ስንል አንደኛ ከዚህ በፊት በነበረው ሴሽን ላይ ያለውን ሪቫይዝ እናደርጋለን which is AMD የምንለው ነገር እንግዲህ accumulation manipulation distribution የምንለው ማለት ነው። so አሁን ቤዚካሊ እቺኛዋን ካንድል ስንሰራት ፕራይስ በተወሰነ ለምሳሌ እዚህ ጋር ኦፕን አድርጎ ኦኬ somehow ምን አድርጓል? somehow manipulate አድርጎ then we did the distribution here ማለት ነው። then እዚህ ጋር ክሎዝ አደረገ ማለት ነው። ስለዚህ ቴክኒካሊ it's an AMD ማለት ነው። most of the time open high low close እንደዚህ open low high close ሲሰራ AMD movement ነው። manipulation ይኖራል then we'll have the distribution here okay so ልክ እንደዚህ እንደማለት አሁን ይሄንን እናገናኘዋለን ከምን ሴሽን ጋር የሚለው okay ወደ ታይሚንግ ስንመጣ ይሄ አሁን ለምሳሌ የቀን ሲሆን እንደዛ ይሆናል። የሳምንት ሲሆን ደግሞ ምን ቀን ነው ለምሳሌ እቺን ሎ የሚሰራው okay about weekly profile ስንመጣ ደግሞ ሞር የበለጠ ያያያዝ ነው እንመጣለን ማለት ነው። ነገር ግን ይሄንን ሐሳብ አንደርስታንድ ማድረጋችን ካንድሉ ፎርም በሚያደርግበት ወቅት እንዴት ራሳችንን ፖዚሽን ማድረግ እንደምንችል አይደንቲፋይ ለማድረግ ይረዳናል ማለት ነው። ስለዚህ በተቻለን መጠን እኛ ለምሳሌ ይሄ የዴሊ ካንድል ከሆነ እና ቀኑ እንደዚህ ኦፕን ሎ ሃይ ክሎዝ ይሆናል ብለን ኤክስፔክት የምናደርግ ከሆነ አንደኛ የቀኑ ዝቅተኛ ፕራይስ እዚህ ጋር አካባቢ ሆነ ማለት ነው አይደል? ስለዚህ ቱ ዘ ራይት የምናየው ነገር ሊኖር ይችላል። for example let's say እዚህ ጋር የሆነ daily fair value gap ልናይ እንችላለን። ወደፊት እንመጣበታለን እነዚህ ነገሮች ማለት ነው። then maybe daily order block ልናይ እንችላለን or something okay maybe even the previous day liquidity ወስዶም ሊሆን ይችላል ማለት ነው። ይሄንን ሎ ሲሰራ ማለት ነው አይደል? ስለዚህ ከዛ ጋር ያያያዝ ነው እንመጣለን ወደፊት። ነገር ግን እኛ there is a reason የዚህ ቀን ላይ ፕራይስ በዚህ መልኩ ተርናውት ያደርጋል ብለን ኤክስፔክት ያደረግንበት የሆነ ምክንያት ቢልድ አፕ ያደረግነው ናሬቲቭ ይኖራል ማለት ነው አይደል? ነገር ግን እንደዚህ ቢልድ አፕ ካደረግን the best possible እንግዲህ way ይሄንን ካንድል ትሬድ ለማድረግ ኢንትሪያክሽን በተቻለን መጠን እዚህ አካባቢ ቢሆን ይመረጣል ማለት ነው አይደል? ኢንትሪያክሽን እዚህ አካባቢ ቢሆን more preferable which is basically ከተቻለ ያው ኮንፈርሜሽኑን ላናገኝ እንችላለን፣ ግን ካገኘን ከኦፕኒንግ ፕራይሱ በታች ብንገባ more advantage ይኖረናል ማለት ኦፕን ሎ ሃይ ክሎዝ ካንድል ኤክስፔክት የምናደርግ ከሆነ ለዛ ቀን ማለት ምክንያቱም አራራችን በጣም ከፍ የሚል አራር ይሆናል ማለት ነው። ኦኬ
ስለዚህ ይሄ እንዳልኳችሁ ወደፊት ናሬቲቭን ቢልድ አድርገን ምናምን የመሳሰሉ ነገሮች ስንጨማምርበት ሞር ሴንስ እየሰጣችሁ ይመጣል። ነገር ግን አንድ ቀን ተከፍቶ እንግዲህ የምንጠብቀው እኛ ቡሊሽ ካንድል ከሆነ ማለት ነው ከኦፕኒንግ ፕራይሱ በታች ብንገባ ሞር የበለጠ ሴንስ ይሰጣል፣ ኦር ደግሞ ሞር የበለጠ አኩሬሲ እና ፕሮባቢሊቲ ይኖረናል ማለት ነው አይደል። ዴን አራራችንም ኦፍኮርስ አሪፍ ይሆናል። እችኛው ያለው እንኳን ብታመልጠን ኮንፈርሜሽኑን ካገኘን ስቲል አዲስ አካባቢ ብንገባ ኢትስ ሪሊ አሪፍ የሆነ አራር ይኖረዋል ማለት ነው አይደል። ዴን ፕራይሱ ግን ኦኬ ካንድሉ እያደገ በመጣ ቁጥር እዚህ አካባቢ ሎንግ ለመግባት ብናስብ ያለን ሬንጅ በጣም ትንሽ ነው። ኦኬ አንዳንዴ ለምሳሌ ድሮ ምሰራቸው ስህተት ምንድነው የቀኑ ካንድል ኦልሬዲ ሄዷል፣ ኦልሬዲ ሬንጁ በጣም ትልቅ ካንድል ኦልሬዲ ካተመ በኋላ እኔ ወደ መጨረሻው አካባቢ ኢንተር ለማድረግ ሞክራለሁ ማለት ነው። ኦኬ ወደ መጨረሻው አካባቢ ለኢንተር ሎንግ ለመግባት ሞክራለሁ which is ይሄ ቀን ቀጣዩን ቀን ብጠብቅ ይሻላል፣ ምክንያቱም የዚህ ቀን ሬንጅ ኦልሞስት በቃ እያለቀ ነው። ስለዚህ እዚህ አካባቢ እኔ ሎንግ ለመግባት ብፈልግ ሪስኬ በጣም የመነካት እድሉ ከፍተኛ ነው የሚሆነው ቅርብ ካደረኩት። ኦኬ ካራኩት ደግሞ አራሬ በጣም ትንሽ ነው የሚሆነው። ስለዚህ የሚቀጥለውን ቀን ጠብቄ የተሻለ ሴትአፕ ብፈልግ ሞር አሪፍ ነው። ኦኬ ነገር ግን የገባሁት ቦታ ወደ ኦፕኒንግ ፕራይሱ የቀረበ ከሆነ ሞር አድቫንቴጅ ይኖረኛል ማለት ነው። ሞር አሪፍ አራር የማግኘት እድሌ ከፍተኛ ነው የሚሆነው ማለት ነው። ሪስክ አቀማመጤም ስቶፕ ሎስ አቀማመጤም ሞር አሪፍ ይሆናል ማለት ነው። ስለዚህ እነዚህ ነገሮች እንዳልኳችሁ ሞር ከሌሎች ነገሮች ጋር ስታያይዟቸው በጣም አሪፍ ነው። ነገር ግን አንድ ካንድል እንዴት ፎርም እንደሚያደርግ እና ከዛ ካንድል ፎርሜሽን ጋር እንዴት ራሳችሁን እንግዲህ እንደምታዘጋጁ በተወሰነ ስሩ ኤክስፒሪየንስ የምታገኙት ነገር ነው። ሶ ለዛ እንጠቀማለን። ይሄንን በደንብ ያዙት እና ወደፊት ሌሎች ነገሮች ስንገነባ እንዳልኳችሁ ከብዙ ነገሮች ጋር አብሮ የሚያያዝ ነገር ነው ማለት ነው። ሶ ጀስት አንድ ኤግዛምፕል ላሳያችሁና ፎር ኤግዛምፕል this is NSD USD ቻርት ማለት ነው። ሶ NSD USD ላይ this is a weekly chart። ስለዚህ this week ለምሳሌ ፎር ኤግዛምፕል ሀፕን ያደረገውን አንድ ሲምፕል ኤግዛምፕል ላሳያችሁ። ፎር ኤግዛምፕል እዚህ ጋር የምናየውን ነገር እናያቸው። ለምሳሌ ይሄን አጥፋውና ኦኬ እዚህ ጋር የምታዩት ነገር ምንድነው? ይሄ ካንድል እንዴት ነበር ሀፕን ያደረገው? so as you can see price here ምንድን ያደረገው ኦፕን እዚህ ጋር ነው ያደረገው። ይሄ ካንድል all the way here ሄዶ ነበረ። እዚህ ጋር bullish ካንድል ነበር። as you can see we do have a fair value gap here. okay then again of course we have this low ወደዚህ ፕራይስ ድሮ የማድረግ እድሉ በጣም ከፍተኛ ነው። ኦኬ አሁን ኔክስት ዊክ which is more probable አሁን እዚህ ጋር ባያችሁት የትኛው ነው more probable ብጠይቃችሁ ኔክስት ዊክ most likely አሁንም ኦፕን ሃይ ሎው ክሎዝ የመሆን እድሉ ከፍተኛ ነው። እቺን ሎው ቴስት የማድረግ እድሉ ከፍተኛ ነው አይደል? እቺኛው አለው in fact probably ወደዛ ነው እኔም ትሬድ ማደርገው ኔክስት ዊክ ላይ ማለት ነው። ከዚህኛው የበለጠ ይሄኛው more probable ነው። ስለዚህ ኢንትሪያክሽንን እዚህ ጋር ምን አለ? ለምሳሌ we do have a volume imbalance price እዚህ ድረስ ከመጣ we will see እንዴት አክት እንደሚያደርግ ማለት ነው። እሺ እዚህ ኦፕን ሃይ ሲሰራ እዚህ ጋር ምን አለ? ሃይውን የሚሰራበት አካባቢ ምን ሊኖር ይችላል? then ያንን ሪጀክሽን ደግሞ ሎወር ታይም ፍሬም ላይ ኮንፈርም እናደርግና ወደ ኢንቴንድድ ወደ ሆኖ ዳይሬክሽን ትሬድ እናደርገዋለን ማለት ነው። ኦኬ ስለዚህ ለምሳሌ this week happen ያደረገው ነገር ግን ሲሚላርሊ እንደዛ ነው። ፕራይስ ብድግ አለ እዚህ ጋር ቴስት አደረገ። ምክንያቱም ከመንዝሊ ጀምሮ ፕራይስ በጣም ሄቪ የሆነ ዳውን ትሬንድ ውስጥ ነበር ያለው። ስለዚህ ክሊርሊ ታርጌት እያደረገ ያለው እዚህ ጋር ሎ አለ። ሶ ወደዛ የሚሄድ ከሆነ ኦፕን ሃይ ሲሰራ then low close ማለት ይሄ ነው ቤዚካሊ ማለት ነው። ሶ አሁን ይሄንን ሞር 15 ሚኒት ላይ ምናምን ሄደን ብናየው በጣም ብዙ ሴትአፖች ይኖሩታል። ፎር ኤግዛምፕል እዚህ ጋር ለምሳሌ it was a beautiful setup እዚህ ጋር then እዚህ ጋር ምርጥ ሴትአፕ ነበረው። ይሄንን unfortunately እኔም አልወሰድኩትም። እቺም just እንደ ሞክ ትሬድ ያስቀመጥኳት ናት። unfortunately አልገባዋትም፣ አምልጣኝ ነበረች ማለት ነው። so basically ግን ብዙ
ነገሮች ይኖራሉ እዚህ ጋር። አሁን ለምሳሌ ሊኩዲቲውን ከወሰደ በኋላ ኢንትሪ ልንወስድ እንችላለን የመሳሰሉ ነገሮች ማለት ነው። አሁን ይህንን ግን እያሳያችሁ ያለሁት ነገር ምክንያት ምንድን ነው? ጀስት እንድታዩት ያክል ነው። ኦኬ ስለዚህ ኦፕን ሃይ ሎ ክሎዝ ሲሆን ደግሞ ይህንን ይመስላል። ስለዚህ ካንድሉን ኢማጂን ካደረግን በኋላ የቀኑ ካንድል እንዴት ነው የሳምንቱ ካንድል እንዴት ነው ፎርም የሚያደርገው የሚለውን ነገር ካየን በኋላ እንግዲህ አራውንድ ኢት ከኛ የሚጠበቀው ሃዩን ሲሰራ የቱ ጋር ሰራ አሰራሩን አይተን ሪጀክሽኑን ኮንፈርም ካደረግን በኋላ እዚህ ጋር ሊኩዲቲ ወስዶ ዴን እንግዲህ throughout that leg which is እንግዲህ the distribution leg ማለት ነው እንግዲህ ኢንትሪ እየፈለግን መግባት ይሆናል ማለት ነው አይደለ? ስለዚህ የተለያዩ ሴሽኖችን ኮንፈርም እያደረግን ሊሆን ይችላል የመሳሰሉ ነገሮች ሌሎችም ነገሮችን ያልነካናቸው ቶፒኮች አሉ እነሱን ጭምር አፕላይ የምናደርግባቸው ነገሮች ይኖራሉ ማለት ነው። ሶ ጀስት ኢማጂን እንድታደርጉት ያክል ግን ይህን ያህል ጀስት በደንብ በዲቴል መጠቀም ትችላላችሁ ኢቭን ለባያዝም ጭምር ኖት ኦንሊ ፎር ኢንትሪስ ምናምን ስፔሻሊ አንድን ካንድል እንዴት ነው ፎርም የሚያደርገው የሳምንቱ ካንድል የቀኑ ካንድል እንዴት ፎርም ያደርጋል is it going to be an open high low close ወይም ደግሞ is it going to be an open low high close ብላችሁ ኢማጂን አድርጋችሁ ያ ሃይ ወይም ያ ሎ የቱ ጋር ሊሰራ ይችላል ብላችሁ then ያንን ኮንፈርም አድርጋችሁ ወደ ኢንቴንድድ ዳይሬክሽን በምትሄዱበት ጊዜ ሞር የተሻለ ፓወርፉል የሆነ ናሬቲቭም ይኖራችኋል ማለት ነው። ሶ ለዛ እንጠቀምበታለን። ስለ ታይሚንግ ስለምናምን ስናወራ ወደፊት ስለ ዊክሊ ፕሮፋይል ስናወራ ብዙ ነገር ደግሞ አታች እያደረግንበት እንሄዳለን። እችን ግን በጣም ቆንጆ ኤግዛምፕል ስለሆነች እዚህ ጋር እንድታዩት የምፈልገው ነገር የዚህ ሳምንት ካንድል ማለት ነው ኦፕን ሃይ ሎ ክሎዝ ነው አይደል የተሰራችው እቺኛዋ ዊክሊ ሳምንት ካንድሏ ያየናት እቺ ፓወርፉል ማለት ነው። ሲ as you can see ወደ ላይ ብድግ ብሎ ነው then low close የመጣ ማለት ነው አይደል? ስለዚህ ይሄንን ሃዩ የተሰራበት ቀን ስለ ዊክሊ ፕሮፋይል እናወራለን። ቀኑን እንደ ዳታ ያዙት which is መች ነው ሃዩ የተሰራበት ቀን it is Tuesday ማለት ነው እዚህ ከታች እንደምታዩት ማለት ነው። ስለዚህ ስለ ዊክሊ ፕሮፋይል ስናወራ እንመለስባታለን እችን ቶፒክ ግን እንዳልኳችሁ እዚህ ላይ ጀስት ዳታው ስላለ እዚሁ ላሳያችሁ በሚል ነው ማለት ነው። ጀስት አስታውሷት ያኔ ሴሽን ስንገባ ማለት ነው። ሶ ይሄ ነው ቤዚካሊ ሞር ደግሞ እናንተም ፕራክቲስ ያደረጋችሁ ሞር ያያችሁ እንትን ስትሉት ሞር ደግሞ ፎርም ሲያረግም ሞር የበለጠ ኤክስፒሪየንሱ ይኖራችኋል ደግሞ የትኛው ወደትኛው አቅጣጫ ፎርም ያደርጋል የሚለውን ስትሰሩ ማለት ነው። ሶ ይሄን ይመስላል ማለት ነው። ለዛሬ ፕራክቲስ ማድረግ እንዳረሱ መጫችሁ